አስገድደኛ ሳላይሽ ሳላሽ ማመኔ ሳላይሽ ሀሳብ ያደነኛ ሳላይሽ ይበሰማማ ወሬ ሳላይሽ ጨርቅ አስገድደኛ ትበለኝና እሺ ጥፋቴን ከሆነ ይቅርታ ብዬ መኖርን ነበር የምፈልገው። እኔ ሌላ ያደረኩሽ ነገር አለ ወይም ብዬ ጠይቄ ነበር እና ያው ሰውም እንዲወቅሳት አልፈልግም፣ ሀይሚንም ሰውም እንዲናገራት ምናምን አልፈልግም። ላይክ እሷ የነበረችበት ሁኔታ ከባድ ነበረ እና በምንጋጭበት ሰዓት ደግሞ ያውል ምናምን ስንገባባ የምትናገረው ነገር ፈልገውም ነው ብዬ አላስብም። እኔም የምላትም ነገር ፈልገው አይደለም። ነገ የሚቆጨኝን ነገር አሁን ተጣልቻት እንኳን ስተኛ ወይ እስኪነጋ ባለው ታይም ምናምን ሳናወራ ስንቀር ምናምን ይደብረኛል። በእውነት ሳናወራ በቃ ቁጭ ምናምን ስንል ለምን እንደዛ አልኳት ምናምን የሚጸጽቱኝ ታይሞች አሉ በመናገሬ ብቻ እና እንደዛም ላይ ከልቧ ነው ብዬ አላስብም እግዚአብሔርን እና ብቻ እግዚአብሔር ይመስገን። ብዙ ጸሎት ያደረጋችሁልን ሰዎች አላችሁ እና ሂድም ለምትሉኝ ሰዎችም ነው መልስ ዛሬ ለመስጠት የመጣሁት። እኔ መሄድ አልችልም። መሄጃ መንገዶችን ካገኘው እሞክራለሁ። እኔ አፈቅራታለሁ። እኔ የትምን ቶሮንቶስ የሚሆን እኔ ከምወደው ሰው ጋር ከሆነ እኮ መኖር እችላለሁ። እዚህ ራሱ እኮ እኔ ብቸኝነት ይሰማኛል። እኔ እዚህ እኮ ያለሁበት ስሜት ጥሩ አይደለም። በቃ አለ አይደለ በየቦታው እየሄዱ ለመሳቅ ለመዝናናት ምናምን እሞክራለሁ እንጂ ያው ሀዘናችሁን ድክመታችሁን ወጥታችሁ ብታሳዩ ምንም አይነት ነሰሰሪ ነገር ጥቅም ያለው ነገር አይደለም። ሰው በእናንተ ላይ ሊስቅባችሁ ምናምን ነው ሊችል የሚችለው እና እኔም እኮ ይደክመኛል፣ እኔም ይሰበራሉ እግዚአብሔርን፣ እኔም ይሰማኛል። በቃ እሱ ያለችበትን ስሜት ሁላ አታፈቅራትም አንተ ምናምን እንዴ ቴክስት ይገባልኝ ነበረ እንደዛ አልቅሳ ከመጣች በኋላ ትሄድ ነበረ ምናምን። እኔ ግራንም የገባኝ እንዲህ ዝም ብሎ ይኬዳል እንዲህ እናስብ እንጂ ዝም ብሎ እንደተመጣለን ቴክስት አይላክም ምናምን እና ዝም ብሎ እንደተነሳ ስለማታፈቅራ አይባልም።